የደም ስኳር መጠንን ማስተካከል የሚጀምረው ስኳርን ብቻ በመተው አይደለም። የሚጀምረው የሆድ ዕቃውን ወይም ደግሞ አንጀቶን በመፈወስ ነው። አብዛኞቹ ሰዎች የደም ስኳር የሚለካው ጣፋጭ ምግቦችን በመቀነስ ብቻ እንደሆነ ያስባሉ። ነገር ግን ተመራማሪዎች በሆድ ውስጥ የሚኖሩ ትሪሊዮን የሚቆጠሩ ባክቴሪያዎች ሰውነቱን ግሉኮስ እንዴት እንደሚያቀናጅ ትልቅ ሚና እንደሚጫወቱ እየደረሱበት ነው። የሆድ ዕቃ ማይክሮባዮም ጤናማ ሲሆን እብጠትን ለመቀነስ ይረዳል፣ የኢንሱሊን ተግባርን ይደግፋል፣ እንዲሁም የተረጋጋ የደም ስኳር መጠንን ለመጠበቅ ቀላል ያደርጋል። በጣም የሚያስደስተው ደግሞ ለሆድ ጤንነት በጣም ጥሩ ከሚባሉ ምግቦች መካከል አንዳንዶቹ ለደም ስኳር ቁጥጥሩ ምርጥ መሆናቸው ነው። ለሁለቱም የሚጠቅሙ 7 ምግቦችን አሁን እናያለን። የመጀመሪያው ቅባታማ አሳዎች ናቸው። ሳልመን፣ ሰርዲን እንዲሁም ማካሬል ከፍተኛ ጥራት ባለው ፕሮቲን እና ኦሜጋ 3 ፋቲ አሲድ የበለጸጉ ናቸው። ፕሮቲን ምግብን የመፈጨት ሂደትን ስለሚያዘገይ ማለትም እንደጠገቡ ለረጅም ጊዜ እንዲቆዩ ስለሚያደርግ ከተመገቡ በኋላ የደም ስኳር በድንገት እንዳይጨምር ይረዳል። ኦሜጋ 3 ደግሞ ጤናማ የሆነ የሰውነት ምላሽን በመደገፍ ለሜታቦሊዝሙ እና ለምግብ መፈጨት ስርዓቶ ይጠቅማል። በሳምንት 2 ጊዜ ቅባታማ አሳዎችን መመገብ ሆዶን እየደገፉ የደም ስኳሩን ደግሞ በተረጋጋ ሁኔታ ለማቆየት ቀላሉ መንገድ ነው። ሁለተኛው አቮካዶ ነው። አቮካዶ በጤናማ ስብና በፋይበር የተሞላ በመሆኑ ሊመገቧቸው ከሚችሉት በጣም ለሆድ ተስማሚ ከሆኑ ምግቦች ውስጥ አንዱ ነው። ፋይበር ለሆድ ጠቃሚ ባክቴሪያዎች ምግብ ሲሆን፣ ጤናማ ስብ ደግሞ ስኳር ወደ ደሞ ውስጥ የሚገባበትን ፍጥነት ለመቀነስ ይረዳል። ይህ ጥምረት ለረጅም ጊዜ ጥጋብ እንዲሰማዎት፣ የሆድ ግድግዳን እንዲጠብቁና ቀኑን ሙሉ የተመጣጠነ የደም ስኳር እንዲኖሩ ያደርጋል። ሶስተኛው ለውዝ ነው። ለውዝና ዋልነት የምንላቸው መጠናቸው ትንሽ ቢሆንም በንጥረ ምግቦች የተሞሉ ናቸው። ለኢንሱሊን ስሜታዊነት የሚረዱ ፋይበርን፣ ጤናማ ስብንና ማዕድናትን ይይዛሉ። በቁርስ ወይም ደግሞ በምሳ መካከል ትንሽ ለውዝ መመገብ ከተመገቡ በኋላ የደም ስኳር መጨመርን ለመቀነስና በሆዶ ውስጥ ያሉትን ጠቃሚ ባክቴሪያዎች ለመመገብ ይረዳል። ብቻ ስኳር ያልተጨመረባቸውን ንጹህ አይነቶቹን ይምረጡ። አራተኛው ብሮኮሊ ነው። ብሮኮሊ ለሆድና ለሜታቦሊዝም ጤንነት ምርጥ ከሆኑ አትክልቶች አንዱ ነው። ካርቦሃይድሬት መጠኑ ዝቅተኛና ፋይበር መጠኑ ከፍተኛ ስለሆነ ምግብን የመፈጨት ፍጥነትን ይቀንሳል። ፋይበሩ ለሆድ ማይክሮባዮሞች እንደ ምግብ ሆኖ በማገልገል የምግብ መፈጨት ስርዓቶ ጤናማ እንዲሆን የሚያግዙ ንጥረ ነገሮችን እንዲያመርቱ ይረዳቸዋል። በእንፋሎት በበሰለ ወይም ደግሞ በመጠኑ የተቀቀለ ብሮኮሊ በምግቡ ውስጥ መደበኛ ቦታ ሊኖረው ይገባል። አምስተኛ ጥራጥሬዎች ናቸው። ምስር፣ ሽምብራ እና የተለያዩ ባቄላዎች የንጥረ ምግብ ማዕከላት ናቸው። በእጽዋት ፕሮቲን፣ በፋይበር እና ሬዚስታንት ስታርች የተሞሉ ናቸው። ይህ በትንሹ አንጀት ውስጥ ሙሉ በሙሉ የማይፈጭ ልዩ የካርቦሃይድሬት አይነት ነው። ይልቁንም ወደ ትልቁ አንጀት ይሄድና ጠቃሚ ባክቴሪያዎች እሱን በማፍላት ለሆድ ጤንነት አስፈላጊ የሆኑ አሲዶችን ያመርታሉ። በተመሳሳይ ጊዜ ጥራጥሬዎች ግሉኮስ ወደ ደም ውስጥ የሚለቀቅበትን ፍጥነት በመቀነስ ከተመገቡ በኋላ የደም ስኳር በድንገት እንዳይጨምር ይከላከላሉ። ስድስተኛ ቤሪ የምንላቸው ናቸው። ብዙ ሰዎች ስለ ስኳር በመጨነቅ ፍራፍሬን ያስወግዳሉ። ነገር ግን ብሉቤሪ እና ስትሮቤሪ የተለዩ ናቸው። ከሌሎች ፍራፍሬዎች ጋር ሲነጻጸሩ በተፈጥሯቸው የስኳር መጠናቸው ዝቅተኛ ሲሆን ብዙ ፋይበር እና አንቲኦክሲደንቶችን ይይዛሉ። የፋይበራቸው የስኳር መምጠጥን ያዘገያል። የተፈጥሮ ውህዶቻቸው ደግሞ የተለያዩ የሆድ ማይክሮባዮም እንዲኖር ይረዳል። ጥቂት የቤሪ ፍሬዎችን በንጹህ እርጎ ወይም ደግሞ ኦትሜል አጃ ላይ መጨመር ለምግብ መፈጨት ስርዓቱ እና ለጤናማ የደም ስኳር በጣም ጥሩ ነው። ሰባተኛ የተመረቱ ምግቦች ደግሞ የፈርመንትድ የምንላቸው እንደ ንጹህ እርጎና ኬፊር ሚዛናዊ የሆነ የሆድ ማይክሮባዮም እንዲኖር የሚረዱ ጠቃሚ ባክቴሪያዎችን ይዛሉ። ጤናማ ሆድ ለተሻለ የኢንሱሊን ተግባርና የተሻሻለ የደም ስኳር ቁጥጥር ጋር ግንኙነት አለው። ዋናው ቁልፍ ስኳር ያልተጨመረባቸውን ምርቶች መምረጥ ነው። ምክንያቱም ብዙዎቹ ጣዕም ያላቸው አይነቶች ከፍተኛ መጠን ያለው ስኳር ስለሚይዙ ከእነሱ የሚያገኙትን የጤና ጠቀሜታ ሊያበላሹት ይችላሉ። የሆድ ባክቴሪያዎቹ ጤናማና የተለያየ ሲሆኑ እብጠትን ለመቀነስ፣ የአንጀት መከላከያውን ለማጠናከር፣ መፈጨትን ለማሻሻልና ሰውነቶ ግሉኮስን በሚይዝበት መንገድ ላይ ትልቅ ድጋፍ ያደርጋሉ። ትክክለኛው ሚስጥር እነዚህን ምግቦች ለብቻቸው መመገብ አይደለም፣ ይልቁንም በየቀኑ በሚመገቡት ምግብ ውስጥ ማካተት ነው። ለምሳሌ የተጠበሰ ሳልመን ከእንፋሎት ብሮኮሊ፣ ምስርና አቮካዶ ጋር ወይም ደግሞ በብሉቤሪና በለውዝ የተጌጠ እርጎ። እነዚህ ቀላል ጥምረቶች ለሆዶ የሚጠቅሙ ፕሮቲን፣
ጤናማ ስብ፣ ፋይበር እና ጠቃሚ ባክቴሪያዎችን በአንድ ላይ ያቀርብሎታል። ዘላቂ ጤንነት ከአንድ ምግብ እንደማይገኝ ያስታውሱ። የሚገኘው ሰውነቶና ሆዶ የሚፈልጉትን ንጥረ ነገር ምግቦች በቋሚነት በመስጠት ነው። እያንዳንዱ ጤናማ ምግብ በውስጡ በየቀኑ የሚሰሩ ትሪሊዮን የሚቆጠሩ ጠቃሚ ባክቴሪያዎችን ለመመገብ ሌላ አጋጣሚ ነው። ታዲያ ከነዚህ ምግቦች ውስጥ የትኞቹን አስቀድመው እየተመገቡ ነው እና የትኛው ነው መጀመሪያ በአመጋገቡ ውስጥ ማካተት የጀመሩት? ከታች ባለው የአስተያየት መስጫ ክፍል ውስጥ ያሳውቁኝ። እንዲሁም ሆዶን በዝምታ እየጎዱና የደም ስኳሮን ለመቆጣጠር አስቸጋሪ የሚያደርጉትን የዕለት ተዕለት ምግቦች ማወቅ ከፈለጉ የሚቀጥለውን ቪዲዮ እንዳያመልጦት ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ሳያውቁት በየቀኑ ከሚመገቧቸው ምግቦች ውስጥ አንዱን ሊሆን ይችላል። ከዚህ ዝርዝር ውስጥ እርስዎን በጣም የገረሙት ወይም ደግሞ ከዚህ በፊት ያልሰሙት ምግብ የትኛው ነው?